ሰላም መሐመድ የአርቲፊሻል ኢንተለጀንስ ኮርስ ተምሬ ጨርሼ ነበር። እንኳን ደስ አለህ። የአርቲፊሻል ኢንተለጀንስ ኮርስን በትክክል ጨርሰሃል ካለኝ በኋላ ነገር ግን አሁን ከዚህ ፕሮግራም ለመመረቅ ብቁ አይደለህም። ወደኋላ ተመለስና ያልጨረስካቸው ነገሮች ካሉ ጨርስ አለኝ። ይህንን ምን ማድረግ እችላለሁ ብትፈታልኝ የሚል ጥያቄ ብዙዎቻችሁ እየጠየቃችሁ ትገኛላችሁ። ይህን ችግር መፍታት ይቻላል። እንዴት እንፈታለን የሚለውን ነገር በጋራ በዚህ ቪዲዮ እንመለከታለን። ከእናንተ የሚጠብቀው ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። አካውንቱንም ፎሎ ማድረጋችሁን አትርሱ። ኢትዮ ኮደርስ ላይ ኮርስ ከጨረስን በኋላ ሰርቲፊኬት የሚከለክልብን ብዙ መንገዶች አሉ። ከነዛ ውስጥ ሁለቱ ቁልፍ ጉዳዮች፣ አንደኛው ኮርሱ ከ8 ሳምንት በላይ ከቆየ ነው። ኮርስ ከ8 ሳምንት በላይ ከቆየ ሰርቲፊኬት አናገኝም። ኮርሱን ግን ማጠቃለል እና መጨረስ እንችላለን። ሁለተኛ ኔክስት እያላችሁ የምታልፉ ልጆች አላችሁ። ብዙዎቻችሁ ይሄንን ኮርስ እየወሰዳችሁ ያላችሁት ኔክስት እያደረጋችሁ ነው። ኔክስት እያላችሁ መጨረሻ ላይ ግራጁዌሽን ላይ ትደርሳላችሁ። ያ ማለት ዋና ፈተናውንም እንኳን ማጠቃለያ ፈተናውን ሳትወስዱት ማለት ነው። አሁን ብዙ የዚህ ችግር እዚህ ጋር ስክሪን ላይ የምናየው ችግር ኮርሱን አጠናቀናል። ማጠቃለያ ፈተናውን ግን የኮርሱ ማጠቃለያ ፈተና 10 ጥያቄ ናቸው። ምሳሌ ኤአይ ኮርስ ነው ይሄ ኮርስ 10 ጥያቄዎች አሉ። እነሱን ፈተና ስንፈተንና 60% እና ከዛ በላይ ስኮር ስናደርግ ነው ሰርቲፊኬት ማግኘት የምንችለውና ብዙዎቻችሁ ያው ምንም ነገር ኮንተንቱን ሳታዩ ስለ ትምህርቱ ምንም ነገር ሳትመለከቱ ኔክስት እያላችሁ እዚህ ጋር ስትደርሱ ችግሩ ሲገጥማችሁ ትደነግጣላችሁና የመጀመሪያ ደረጃ መመክራችሁ ነገር ኮርሱን በትክክል ተማሩት፣ ይጠቅማችኋል። በቃ ሜቢ ከዚህ በፊት ኤክስፖዘሩ ያላችሁ ልጆች ችግር የለውም፣ ቀጥታ ገብታችሁ ልትፈተኑ ትችላላችሁ። ምንም ነገር ግን ቤዚክ ነገር የሌላችሁ ወይም የሌለን የግዴታ ይህንን ኮርስ መውሰድ መቻል አለብንና በዛ መልኩ ቢሆን ጥሩ ነው። አሁን ይሄ የገጠመው ችግር ለዛ ነው። ኮንግራጁሌሽን ብሏል፣ ኮርሱን እንደጨረስን ተናግሯል። ነገር ግን ለዚህ ብቁ አይደለህም እያለ ነው ስክሪን ላይ እንደምትመለከቱትና ስለዚህ ይሄንን ኮርስ መጨረስ አለባቸው። ይሄ ለማስተካከል ወደ ኋላ እንመለስና እዚች ጋር የሶስት ነጥብ ምልክቷን እንነካለን። ከዛ በኋላ ለምሳሌ በኤአይ ኮርስ ማለት ነው። ሌሎችም በተመሳሳይ ኮርስ 5 የሚለው ሰርቲፊኬት አሰስመንት ነው። ኮርስ 5 የሚለው ላይ ማለት ነው። እሱን ክሊክ እናደርጋለን። እሱን ክሊክ ስናደርገው የሰርቲፊኬት አሰስመንቱ እየተከፈተልን ያለው አሁን ሎድ እያደረገ ነው። እንደምታዩት ሰርቲፊኬቱን ለማግኘት ማድረግ ያለብን ነገሮች ከ60% እና ከዛ በላይ ስኮር ማድረግ እንዳለብን ኢንስትራክሽን ያለው ሰርቲፊኬት አሰስመንት ነው። ይሄ ዋናውን ሰርቲፊኬት እንድናገኝ የሚያደርገን ይህ አሰስመንት ነው። ይሄ እዚህ ጋር ክሊክ የሚደረገው ሃይፐር ሊንክ ነው። ያ ማለት ክሊክ መደረግ ይችላል። ብዙዎቻችሁ እያያችሁት አይመስለኝም እና ሃይፐር ሊንክ ነው ይሄ። ይሄንን ክሊክ ስናደርገው ወደ የት ይወስደናል? ወደ ፈተናው ይወስደናል ማለት ነው። ልክ ከዛ ቡክ ኤንድ ስታርት አሰስመንት ነው። ለመፈተን ቡክ አድርግ ፕሮግራም ያዝ እንደማለት ነው። ቡክ አደረግኩኝ። ይሄንን ክሊክ ስታደርጉት በቀጥታ ቡክ ማድረግ ትችላላችሁ። አሁን ሎድ እያደረገ ነው። አሁን ስታርት አሰስመንት የሚል መጣ ማለት ነው። ስለዚህ ስቴፑ ይሄ ነው። አሁን ስታርት አሰስመንት የሚለውን ክሊክ ስናደርገው የኮርሱ ማጠቃለያ ፈተናዎች ይከፈታሉ ማለት ነው። ቀጥታ የኮርሱ ማጠቃለያ ፈተናዎች ይከፈቱልናል። አሁን ሎድ እያደረገ ነው። በቃ አሁን ይሄኛው ደግሞ ኢንስትራክሽን ፈተናውን ስትወስድ ማድረግ ያለብህ ነገር ቺቲንግ በጣም መጥፎ እንደሆነ ዲስኳሊፋይድ እንደሚያስደርግ ዋርኒንጎች አሉ። እሱን ካየን በኋላ አሁንም ጎቱ አሰስመንት የሚላለ ከስር ታብ አለ። ያንን ታብ የአሰስመንት ታብ አለ። ጎቱ አሰስመንት የሚላለ ይሄን ክሊክ እናደርጋለን። በዚህ ስቴፕ ነው ሊከፍትልን የሚችለው። አሁን ፈተናውን ከፈተ ማለት ነው። ከዛ አሁን ፈተናውን ተፈትኜ ጨርሻለሁ። ያው ፈተናዎቹን እዚህ ጋር ማሳየት ስላልፈለግኩ ነው፣ ሮንግም ስለሆነ ስለማይቻል ማለት ነው። አሁን ፈተናዎቹን ተፈትኜ ጨረስኩኝ። ሰርቲፊኬቴን ቼክ አደርጋለሁ ማለት ነው። አሁን ቼክ ያደርግልኝ ነው። ኢሜይሌን አስቀምጧል፣ ስሜን አስቀምጧል። ካራክተሩን ሙሉ መሆኑን ምናምን አረጋግጥ፣ ስምህ ሰርቲፊኬት ላይ የሚወጣውን ስምህን በደንብ ቼክ አድርግ ያለኝ ነው። በዛ መልኩ ራሳችሁ ይሄንን ማየት ትችላላችሁ። ስለዚህ ጌት አሁን ቼክ ኤሊጂቢሊቲ ፎር አሰስመንት ነው። ሶስቱም ኢንሮልድ አድርጋር ኮርሱን ትክክል ነህ፣ ዊዝን አላውር ታይም ነው፣ ከ8 ሳምንት በፊት ነው፣ ፕላስ ፓስ ማይልስቶን ፈተናውን አልፈሃል ነው። በቃ አሁን ቀጥታ ምን ይመጣልና ኮሽነር ይመጣልናል ማለት ነው። ስለ ኮርሱ አጠቃላይ በኮርሱ ሂደት የተማርነውን ነገር የታዘብነውን ነገር ሰርቬይ ቻሌንጅ ፕሮግራም ኮምፕሊሽን ነው። ይሄንን መሙላት አለብን። ያው ለኡዳሲቲ ወደፊት ኮርሶችን ለማሻሻል የሚጠቅመው ስለሆነ ይህንን ኮሽነር በትክክል ያው የኛን ስሜታችንን ሊገልጽ በሚችል መልኩ ሳቲስፋክሽናችንን ሊገልጽ በሚችል መልኩ ሰርቬውን እንሞላለን ማለት ነው። ይህን ሰርቬይ ልክ ሞልተን ከጨረስን በኋላ የሚከሰተውን ደግሞ በጋራ እናያለን። ያው ሰርቬዩን ለመክፈት
ሎድ አደረገ። አሁን ሰርቬይ ተከፍቶልኛል። እንደምታዩት ሰርቬዩም ሞላሁለት። በኮርሱ ላይ አጠቃላይ ያለኝን ምልከታ በሰርቬዩ አስቀምጫለሁ ማለት ነው። አሁን ወደ ሰርቲፊኬቴ ሎድ እያደረገ ነው። አሁን ፌል አድርጎብኛል። ይሄኛው ለማሳየት ያክል ነው እዚህ ጋር አስገባሁት። ይሄ ልክ አሁንም ኮርሱን ሳትፈተኑ ሰርቲፊኬት ቼክ ስታደርጉ የሚመጣባቸው ምልክትና ተጠንቀቁ። ልክ አሁንም ማድረግ ያለባችሁ ተመልሳችሁ አሁን የሄድኩትን ሂደት ነው የምትሄዱት ማለት ነው። ይሄ ምልክት ሲመጣባችሁ ሰርቲፊኬት ስትፈልጉ ኔክስት ያደርጋችሁ ነው ቪዲዮን ያለፋችሁት። በቃ ከኮርሱ ምናልባት ያው ከዚህ ቤት ልምድ ካላችሁ ክህሎቱ ካላችሁ ችግር የለውም። ያልበለዛ ግን እንደዚህ የሚመጣባቸው ልጆች ምንድናችሁ ኔክስት ያደርጋችሁ በአንድ ቀን ወይም በአንድ ሰዓት ውስጥ ስንጨርስ ነው። በዚህ ልክ ቡክ አሰስመንት እያደረግን ፈተናችንን አሁን ባረኩት መልኩ መሄድ እንችላለን። አሁን ወደኋላ ተመልሼ ፌል ስላደረገብኝ ሰርቲፊኬቴን ወደ ዳሽቦርድ ልመለስና ማየት እችላለሁኝ። በቅድሙ ስቴፕ ቢሄድ የኔትወርክ ምክንያት ፌል ስላደረገብኝ ነው። ኦልሬዲ በትክክል ፈተናውን ተፈትኜ ያልፍ ያለው 60% አንጥቻለሁኝ እና ከዛ በላይ አርቲፊሻል ኢንቴሊጀንስ ፈንዳሜንታልስ የሚለውን ስከፍተው ኮንግራጁሌሽንስ ዩ ግራጁዌትድ ዚስ ፕሮግራም ጃንዋሪ 23 2026 ቪው ሰርቲፊኬት እያለኝ ነው። ከላይም እንደምታዩት ቪው ሰርቲፊኬቴን ማየት እችላለሁኝ። ኦልሬዲ ሁሉም ነገሮች ሙሉ ሆነዋል፣ ተጠናቀዋል። ስለዚህ ሰርቲፊኬቴን ቪው ማድረግ እችላለሁ ማለት ነው። ክሊክ ሳደርገው ቪው ሰርቲፊኬት የሚለውን ክሊክ ሳደርገው ሰርቲፊኬቴ መከፈት ይጀምራል ማለት ነው። በሁለቱም መልኩ ከላይም ባለችው ማየት እንችላለን፣ ከታችም ከስርም ቪው በሚለው ማየት የምንችል መሆኑን እንድታውቁት ነው። ኮርሱ እንደምታዩት 100% አርቲፊሻል ኢንቴሊጀንስ ፈንዳሜንታልስ ኮርስ አርቲፊሻል ኢንቴሊጀንስ ፈንዳሜንታልስ ሰርቲፊኬት የአረብ ኤምሬትስ ሰፖርት ያደረገው በኢትዮጵያ መንግስትና በአረብ ኤምሬት እሱን ማግኘት ይችላለሁ ማለት ነው። ይሄንን ሼር ማድረግ እችላለሁ። ቀጥታ ሊንክድኢን ላይ ይሄንን ሼር ማድረግ እችላለሁ። እንደዚሁም ዳውንሎድ ማድረግ እችላለሁ። ሰርቲፊኬቱን ለማውረድ ከድሮፕ ዳውን ቦክስ ውስጥ ሴቭ ቱ ፒዲኤፍ የሚለውን እንመርጣለን። ይህ ቪዲዮ እንደጠቀማችሁ በጣም እርግጠኛ ነኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። አካውንቱን ፎሎ ማድረግ አትርሱ። በጣም አመሰግናለሁ።